ምን ያህል የተማርን ብንሆን፣ ምን ያህል ያነበብን ብንሆን፣ ምን ያህል ሃይማኖተኞች ብንሆን፣ ምን ያህል ቀዳሽ አስቀዳሽ ብንሆን፣ ምን ያህል ሶላት ሰጋጅ ጿሚ ጸላይ ብንሆን፣ ምን ያህል ሪቫይቫሊስት ብንሆን የብሔረተኝነት አጋንንቱ መልሶ ይሰፍርብናል። ጁልየስ ኔሬሬ እነዚህን የከሰሩ ፖለቲከኞች እንዲህ ሲል ግሩም አድርጎ ገልጿቸዋል። ሃይማኖትና ብሔርን የፖለቲካው ማሰባሰብ ያደረገ ፖለቲከኛ እሱ በምሁራዊነቱ የኪሳራና በፍልስፍና ኪሳራ የሚማቅቅ ነው። ይህን ኪሳራን ለማካካስ በብሔሮች መካከል ጠላትነትን አቆጥቁጦና አሳድጎ የማይታረቅ ልዩነቶች ያላቸው እስኪመስል ድረስ በአርቲፊሻል ትርክት ያጋጫቸዋል። የተለያዩ ብሔሮችን እያጋጨ መግዛትን ደግሞ የተማረው ከቀድሞ ቅኝ ገዢዎቹ ከፋፍለህ ግዛ መርህ ነው። የቅኝ ገዢዎቹ ከፋፍለህ ግዛው ከእኛው አፍሪካውያን ብሔረተኞች ከፋፍለህ ግዛው የተለየ አይደለም፣ ምናልባት የባሰ ነው። ከብሔረተኛ የተሻለ ብሔረተኛ ለመምረጥ መሞከር ከዝንጀሮ ቆንጆ ለመምረጥ እንደመሞከር ነው። የሁሉም ብሔረተኛ ፖለቲከኛ እናታቸው አንድ ነች፣ እሷም ጥላቻ። ይህ በብሔረተኛነት ዙሪያ የሚያጠነጥነው የፖለቲካ እንቅስቃሴ እንደ ድንጋይ ዘመን የድንጋይ ቅርጽ በሙዚየም ውስጥ ለታሪክ ማስመሰከሪያነት ሊቀመጥ ይገባዋል። በዚያ ምትክ አዲስ የሆነና የሚያኗኑረን ፓን አፍሪካዊነትን እና አንድነትን በልዩነት ውስጥ የሚሰብክ የፖለቲካ መደላድል ልንፈጠር ይገባል። የእኛ የኢትዮጵያውያን ችግር በአካል ቅኝ ተገዢ ሆነን ባናውቅም ከሰሜኑ ኢትዮጵያ ክፍል በቀር በስነ ልቦናችን ግን በቅኝ ከተገዙት የበለጠ ቅኝ ተገዥነትን ያዳበረ ስነ ልቦና ያለን ይመስለኛል። በእኛ ሀገር በኢትዮጵያማ ብሶበታል። እናቶቻችንን ማዘር፣ አባቶቻችንን ፋዘር፣ ወንድሞቻችንን ብራዘር፣ እህቶቻችንን ሲስተር፣ ህፃናቶቻችንን ቤቢ እያልን መጥራት ስልጣኔ መስሎናል። ግን ራሳችን የሆነዋል እትዬ፣ ጋሼ፣ እሙ፣ እቱ፣ ሚጡ የመሳሰሉ ውብ መጠሪያዎቻችን ጥለናል። ለራሳችን ስሞች እንኳን ክብር የለም። መልሱ ይሄ አይደለም። መልሱ የአስተሳሰብ ለውጥ ነው። መልሱ የአመለካከት ለውጥ ነው። ይኸውም በዓለም ላይ አንድ ዘር ብቻ ነው ያለው፣ እርሱም የሰው ዘር። ሰው የፖለቲካችን ማዕከል መሆን አለበት። የአስተሳሰብ ለውጡ ይሄ ነው መሆን ያለበት። የምናገለግለውና የፈጠረን አምላክ የፈጠረው አንድ የሰው ዘርን ነው። ሳሞራ ሲናገር አዲሲቷን አፍሪካ ለመገንባት ከተፈለገ የብሔር ፖለቲካ አይዲዮሎጂ ሙዚየም ውስጥ ተቀምጦ እንደ ጥንት የድንጋይ መጥረቢያና የማደኛ ቀስት ሊጎበኝ ነው የሚገባው። ይህ የፖለቲካ አስተሳሰብ ሞቶ ሊቀበር ይገባዋል ነበር ያለው። ዛሬ ወደ ታንዛኒያ ብትሄድ ሀገሪቱ የምትመራው በፖለቲካ አይዲዮሎጂ ላይ ነው እንጂ በብሔር ማንነት ላይ አይደለም። ኔሬሬ ሊያሰርጽ የሞከረውና የተሳካለትም ሁላችንም ታንዛኒያውያን ነን ኡጃማ በሚለው በ1967 ባጸደቁት የሀገር ግንባታ ፍልስፍና ላይ ነው። ለእኛ ሀገር የሚበጀው ይኸው የጁልየስ ኔሬሬ ኡጃማ የሚባለው አፍሪካዊ ፍልስፍና እንጂ ብሔር ብሔረሰቦች የሚባል ስታሊናዊ ፍልስፍና አይደለም። ጎሰኝነት ወይንም ዘውጌ። ይህ ጽሑፍ የተዘጋጀው ፕሮፌሰር ሉሙምባ ትራይብ ብሎ ካዘጋጀው ንግግሩ ላይ ሲሆን ከሀገራችን እውነታ ጋር እያሳለጥኩ እንደሚከተለው አዘጋጅቸዋለሁ። የዛሬ መልእክቴን ጎሳ የሚለውን ሀሳብ በማፍታታት ልጀምር ይላል ሉሙምባ። ጎሳ ወይም ትራይብስ የሚለው ቃል እንግሊዞቹ በቅኝ ግዛት ወደኛ በመጡ ጊዜ የቃሉን አጠቃቀም ሆነኝ ብለው አጽንዖት በመስጠት የልዩነታችን ማጠንጠኛ ስላደረጉት እኔ ቃሉን ለመጠቀም ብዙም ደስተኛ አይደለሁም። ስጠቀምበትም በጥንቃቄ ነው። እነሱ ስለ ራሳቸው ማንነት ሲገልጡ ብሔር ወይም ሀገር ኔሽን እንደሆኑ ነው። እንግሊዞች ራሳቸውን እንደ አንድ ህዝብ፣ ስኮትላንዶችን ሌላ ህዝብ፣ አይሪሾችን ሌላ ህዝብ፣ ዌልሽችን ሌላ ህዝብ ይላሉ። ወደ አፍሪካውያን ሲመጡ ግን
ኩኩዩ አንድ ጎሳ ነው፣ ሎ ሌላ ጎሳ ነው፣ ዮሩባ እንዲህ ሌላ ጎሳ ነው፣ ኢግቦ ሌላ ጎሳ ነው ይላሉ። ስለዚህም ጎሳ የሚለው ቃል ጥሩ ገላጭ የሆነ ቃል በመሆኑ ሳይሆን የምጠቀምበት የተለመደ ቃል በመሆኑ ብቻ ነው። ልናስታውስ የሚገባን ነገር ቅኝ ገዢዎቹ ወደ አፍሪካ ሲመጡ የተከተሉት የአገዛዝ ዘይቤ ከፋፍለ ግዛ ወይም ዲቫይድ ኤንድ ሩል የሚለውን ነው። የአገዛዝ መረባቸውን ሲዘረጉ በመጀመሪያ ያደረጉት የጎሳዎችን ልዩነት በማጥናትና ያንንም በማጉላት ነው። የነበረውን ባህላዊ ቅደም ተዋረድ ስልጣንን ተከትለው ተሰሚነት አላቸው የሚሉትን የጎሳውን አንዳንድ መሪዎችን ነጥሎ በማውጣትና ወደ ራሳቸው በማቅረብ የአስተዳደራቸው አካል አደረጓቸው። ከዚያም አንዱ ጎሳ የሌላው ጎሳ ጠላት እንደሆነ አድርጎ ማደራጀቱን ቀጠሉበት። በዚህ መንገድ አንዱ ሌላውን ጎሳ በጥርጣሬ እንዲያየውና የጠላትነት ስሜት እንዲያዳብር አደረጉት። አፍሪካውያን የነጻነት ትግሉን ባፋፋሙበት ጊዜ ብዙዎቹ በመሪነት ብቅ ማለት የጀመሩት የነጻነት ታጋዮች የጎሳ ልዩነቱ ከሚገባው በላይ በቅኝ ገዢዎቹ የተለጠጠ መሆኑን እየተገነዘቡ መጡ። ከእውነታው የበለጠ አርቲፊሻል ስንጥቁ የጎላ እንደሆነ አስተዋሉ። የባህልና የቋንቋ ልዩነት የግጭት ምክንያት መሆን እንደሌለበት ግልጽ እየሆነ መጣላቸው። በኬንያ ሆነ በዩጋንዳ የነጻነት ትግል ታሪክ ውስጥ የታየው ይኸው ነው። በናይጄሪያ፣ በታንዛኒያ፣ በዛምቢያ እንዲሁም ከዳር እስከ ዳር በመላው አፍሪካ ይህ ነበር እውነታው። የነጻነት ትግሉ ከጎሰኝነት በላይ ነበር። በኢትዮጵያ ከጣሊያን ፋሽስት ጋር በተደረገው የ5 ዓመት ጦርነት የጎሳ ወይም የብሔር ልዩነት ሳያግዳቸው በአንድነት ተፋልመዋል። የሸዋ ጦረኛ ወጣት አብቹ በውስጡ ከሰሜኑ ሐማሴን ኤርትራ እስከ ምዕራቡ ወለጋ፣ ከማዕከላዊ ሸዋ እስከ ምስራቁ ሐረርና ከዛም የአርሲ ልጆችን ጨምሮ በእሱ እዝ ስር የነበሩ የኦሮሞ ወጣት ኢትዮጵያዊ የነጻነት ጦረኛ ነበር አብቹ። ነገር ግን አፍሪካውያን ነጻነታቸውን መልሰው በእጃቸው ካስገቡ በኋላ ጥቅመኛና ብልጣብልጥ ፖለቲከኞች ራሳቸውን በጎሰኛ ጆንያ ውስጥ በማስገባት ያንተን ጥቅም ከሌላ ጎሳ በተሻለ መንገድ እናስጠብቅልሃለን በሚል የፖለቲካ አጀንዳ ዘውጌ ፖለቲከኞቹ ወይም ጎሰኞቹ የራሳቸውን የግል ጥቅም የሚያግበሰብሱበት መደላድል መፍጠር ጀመሩ። ለጎሳቸው ወይም ከፍ ሲል ለብሔራቸው ሰው የተለየ ጥቅም የሚሰጥ መንገዶችን መጥረግ ጀመሩ። ለምሳሌ ኬንያ ነጻነቷን ስትቀዳጅ የኬንያ ፖለቲከኞች ግራ ዘመም የሆነውን አፍሪካ ሶሻሊዝም የተባለውን አስተሳሰብ ማቀንቀን ጀመሩ። የኬንያ አፍሪካ ዩኒየን የተባለ ፓርቲ የብሔር ወይም የጎሳ መስመር አልነበረውም። ሲጀምር ፕሮግራማቸውም በጠቅላላው ኬንያውያንን እንዴት ሊጠቅም ይችላል የሚል መስመር ነበር የሚከተለው ድርጅቱ። ነገር ግን የቀድሞዎቹ የቅኝ ገዢ እንግሊዞቹ ፓርቲውን በጎሳ የመከፋፈል ዘይቤ መጠቀም ጀመሩ። በቁጥር አነስተኛ የሆኑት ጎሳዎች ፓርቲው በኩኩዩና በሉዋ ተጽዕኖ ውስጥ ነው፣ ስለዚህ ሌላ ራሳችሁ የበለጠ የምትጠቀሙበትና በነጻነት የምትንቀሳቀሱበት ፓርቲ ብታቋቁሙ እንደግፋችኋለን በማለት ፕሮፓጋንዳቸውን አጧጧፉት። በዚሁ መሰረት ካኑ የተባለው ፓርቲ ተሰነጣጥቆና ሌሎች ጎሳዎች ሰብሰብ ብለው የኬንያ አፍሪካ ዲሞክራቲክ ዩኒየን የተባለ ፓርቲ አቋቋሙ። ጠላታችሁ ደግሞ ካኑ ነው ተብለው ተሰበኩ። የካኑ ፓርቲ መዳከምና የአዲሱ ፓርቲ መመስረት ውስጥ የቅኝ ገዢዎች ረጅም እጅ በደንብ ይታይ ነበር። በዲሞክራሲና መድበለ ፓርቲ ስም በመጀመሪያ የቀድሞ ቅኝ ገዢዎች የራሳቸውን አጀንዳ የሚያስፈጽሙላቸው ሰዎችን በየፓርቲዎቹ ውስጥ ይሰገስጋሉ። ቀጥለው በአባላት መካከል ወይም ከሌላ ፓርቲ ጋር እነርሱ ራሳቸው የፈጠሩትን የጥቅም ግጭት የበለጠ እያወሳሰቡና እያካረሩ መልሰው ደግሞ ራሳቸው አስታራቂና አግባቢ መስለው በመቅረብ ድህረ ቅኝ ገዢዎቹ ጥቅማቸውን ለማስጠበቅ ስራቸውን መስራት ጀመሩ። ከድህረ ነጻነት በኋላ የኬንያ ፖለቲከኞች የብሔር ተከፋፍለው መቀጠሉ አደገኛ መሆኑን በመረዳት የካኑ እና የካዱ ፓርቲዎች ባደረጉት ጥረት ተሳክቶላቸው ውህደቱ ተፈጽሞ ነበር። ግን
ጥቂት ቆይቶ አይዲዮሎጂ ልዩነት በሚመስል ነገር ግን በብሔር መስመር ላይ በተሰመረ ኮሙኒስታውያንንና ካፒታሊስታውያንን በሚሉ ፖለቲከኞች መካከል ክፍፍሉ አገረሸበት። የፖለቲካ ፍልስፍና የተባለው የላይ ካባ እንጂ ዋናው ክፍፍሉ የሚያጠነጥነው በብሔረኞቹ እስትንፋስ ነበር። እነዚህ ደግሞ የአስተዳደር ኪሳራ የደረሰባቸው ግለሰቦች ናቸው። ጁልየስ ኔሬሬ እነዚህን የከሰሩ ፖለቲከኞች እንዲህ ሲል ግሩም አድርጎ ገልጿቸዋል። ሃይማኖትና ብሔርን የፖለቲካው ማሰባሰብ ያደረገ ፖለቲከኛ እሱ በምሁራዊነቱ የኪሳራና በፍልስፍና ኪሳራ የሚማቅቅ ነው። ይህን ኪሳራን ለማካካስ በብሔሮች መካከል ጠላትነትን አቆጥቁጦና አሳድጎ የማይታረቅ ልዩነቶች ያላቸው እስኪመስል ድረስ በአርቲፊሻል ትርክት ያጋጫቸዋል። የተለያዩ ብሔሮችን እያጋጨ መግዛትን ደግሞ የተማረው ከቀድሞ ቅኝ ገዢዎቹ ከፋፍለህ ግዛ መርህ ነው ብሏል። የቅኝ ገዢዎቹ በሚገዙበት ጊዜ ለእነርሱ አጎብዳጅ የነበሩትን እየመረጡ ወደ ራሳቸው በማስጠጋት የአስተዳደር መዋቅራቸውን እንዲዘረጉ፣ አሁን ደግሞ አፍሪካዊ የብሔር ፖለቲከኛ የራሱን ጎሳና ቤተሰብ እያሰባሰበ አገዛዙን በዛው ጎዳና አስቀጠለው። አንድ ልብ ልንለው የሚገባ ነገር ብሔረተኝነት የተለየ ዩኒክ አፍሪካዊ ጉዳይ አይደለም። በጠቅላላው የአውሮፓ ሀገራት የተገነቡት ከተለያዩ ጎሳዎች በተውጣጡ የብሔሮች ስብስብ ነው። ይህን ለማወቅ ከፈለግ የስፔንን የእርስ በርስ ጦርነት ታሪክ፣ የዩጎዝላቪያን ጦርነት ታሪክ፣ የታላቋ ብሪታንያ የእንግሊዞችና የአይሪሾች የጎሳ ጦርነት ታሪክ፣ የሩማንያንና የአዘርባይጃንን ጦርነት ታሪክ መቃኘት ይበቃል። የጎሳ ግጭት አፍሪካዊ ብቻ እንደሆነ እያደረጉ ሊነግሩ የሚፈልጉትን ምሁራን ተብዬዎች በፍጹም አትስማቸው። ይህ ሰው የመሆን ችግር ነው። ለዚህ ችግር መልስ አለው። በዚህ በእኛው ዘመን ጁልየስ ኔሬሬ ይህን ጎሰኝነት ወይም ብሔረተኝነትን በሚያስደንቅ ፖለቲካዊ ጥበብ አሸንፎ ታንዛኒያን ወደ ሰላምና አንድነቷ ወደ ተጠበቀ ሀገርነት መርቷታል። ኔሬሬ ታንጋኒካ ለሚባል ቅኝ ገዢዎች ለፈጠሯት ሀገር ፕሬዝዳንት ሆኖ ተመረጠ። በዚህ ሀገር ውስጥ 136 ጎሳዎች ይገኛሉ። ታንጋኒካ ሌላ በቅኝ ገዢዎች በተፈጠረች ዛንዚባር ከምትባል ሀገር ጋር ውህደት በማድረግ ታንዛኒያ የሚባል ሀገር ፈጠሩ። ዛሬ ወደ ታንዛኒያ ብትሄድ ሀገሪቱ የምትመራው በፖለቲካ አይዲዮሎጂ ላይ ነው እንጂ በብሔር ማንነት ላይ አይደለም። ኔሬሬ ሊያሰርጽ የሞከረውና የተሳካለትም ሁላችንም ታንዛኒያውያን ነን ኡጃማ በሚለው በ1967 ባጸደቁት የሀገር ግንባታ ፍልስፍና ላይ ነው። ታንዛኒያ ውስጥ አንድ ብሔር ተወላጅ የሆነ ፖለቲከኛ የራሱ ብሔር ፍጹም በሌለበት ወይም በጣም ጥቂት የራሱ ብሔር ባለበት ግዛት ወይም ከተማ ውስጥ በብቃቱ ብቻ የሚመረጥበት ሀገር ነው። ኔሬሬ ይህን የፖለቲካ መደላድል መዘርጋት እንደሚቻል አሳይቶናል። ጁልየስ ኔሬሬ በአጽንኦት ይሰብክ የነበረው ይህ ኡጃማ አፍሪካዊ ፍልስፍና ማንነትህን አክብር፣ በማንነትህ ኩራ እንጂ አትሸማቀቅ የሚል ነው። ቻጋ ብትሆን፣ አማሃያ ብትሆን፣ ሱካማ ብትሆን፣ ሉዎ ብትሆን አክብረው። ነገር ግን ቻጋዊነትህ፣ አማዊነትህ፣ ስካማዊነትህ፣ ሉዎነትህ ታንዛናዊነትህን አይሸፍነው። ለእኛ ሀገር የሚበጀው ይኸው የጁልየስ ኔሬሬ ኡጃማ የሚባለው አፍሪካዊ ፍልስፍና እንጂ ብሔረሰቦች የሚባል ስታሊናዊ ፍልስፍና አይደለም። ኔሬሬ እንዳለው በኦሮሞነትህ፣ በጉራጌነትህ፣ በዶርዜነትህ፣ በአማራነትህ፣ በትግራዊነትህ ኩራ፣ አክብረው። ግን ከምባታነትህ፣ አደሬነትህ፣ አኝዋክ ወይም ኑዌርነትህ፣ ሲዳማነትህ፣ ጋሞነትህ ኢትዮጵያዊነትህን አይሸፍነው። ኔሬሬ ይህን የፖለቲካ መደላድል መዘርጋት እንደሚቻል አሳይቶናል። ከእንዲህ አይነት አፍሪካዊ ታላቅ መሪ ያ ትውልድ የ60ዎቹ ማለት ነው ቢማር ኖሮ ዛሬ ለበጎ በሆነልን ነበር። ሌላው ይህን ፍልስፍና ወደ ተግባር ለመለወጥ የሞከረው የሞዛምቢክ መሪ ሳሞራ ማሼል ነበር። ሳሞራ ሲናገር አዲሲቷን አፍሪካ ለመገንባት ከተፈለገ የብሔር ፖለቲካ አይዲዮሎጂ ሙዚየም ውስጥ ተቀምጦ እንደ ጥንት የድንጋይ መጥረቢያና
የማደኛ ቀስት ሊጎበኝ ነው የሚገባው። ይህ የፖለቲካ አስተሳሰብ ሞቶ ሊቀበር ይገባዋል ነበር ያለው። በጣም ልክ ነው። በዚህ በኬንያ የምናየው ግን የተገላቢጦሽ ነው። ደጋግሜ እንዳልኩት ጎጠኛ ፖለቲከኞችን ከሲስተማችን ውስጥ ካላስወገድ ነው ወይም እነሱ የአስተሳሰብ ለውጥ ካላመጡ እና ከዚህ የብሔር ፖለቲካ ካልተላቀቁ ይህ የሚታሰብ አይመስልም። መቼም የኬንያ ፖለቲካ የጎጠኛ ፖለቲከኞች መጫወቻ ሜዳ ሆኖ መቀጠሉ አይቀርም። እኛ ይህን ሀገር የምንወድ ዜጎች የብሔር ልዩነታችን በአንድነታችን ውስጥ ሊሆን እንደሚገባ ጮክ ብለን በአንድነት በህብረት ዝማሬ ልንዘምርላቸው ይገባል። ያውም ከሰሙ የኛ የኬንያውያን የፖለቲካ ችግር ፖለቲከኞቻችን በአስተሳሰብ የከሰሩ፣ ፖለቲከኞቻችን ብሔራቸውን ከለላ አድርገው ሌላውን የሚያጠቁ፣ ፖለቲከኞቻችን በችሎታቸው ሳይሆን በዘራቸው ንክኪ የፖለቲካ ቢሮ የሚይዙ፣ ፖለቲከኞቻችን በተቀመጡበት ስልጣን አካባቢ አንዱን ብሔር አቅርበው ሌላውን የሚገፉ፣ በዚህም የተነሳ ሰዎች ለሀገር ካላቸው ታማኝነት ይልቅ በአካባቢ ለሰበሰባቸው ጎጠኛ የብሔር ፖለቲከኛና ለብሔራቸው የበለጠ ታማኝ ይሆናሉ። ይህ የኛ የኢትዮጵያውያንም የፖለቲካ ችግር ነው። ይህ አሳዛኝም አሳሳቢም የቁልቁለት ጉዞ የፖለቲካ እውነታ ነው። መለወጥ ይቻላል? አዎ መለወጥ ይቻላል። በእርግጥ ጊዜ ይወስዳል። ነገር ግን ይህ የጀመርነው መንገድ የተሳሳተና አደገኛ መሆኑን የተረዱና ሌላ መንገድ እንዳለ ለማሳየት የሚሞክሩ ዜጎች እየተነሱ ነው። ይህ ተስፋ ያጭራል። አንዳንድ ሰዎች በጎሳዎች መካከል የሚደረግ የትዳር ቁርኝት የማህበራዊ ትስስርን ስለሚያጠናክር የብሔር ግጭትን ይቀንሳል ሲሉ ሰማቸው ያስቁኛል፣ ደግሞም ያስገርማል አባባላቸው። ይህ በጣም ውስብስብ ለሆነ ችግር ቀላል መልስ ለመስጠት የሚደረግ የዋህ ግንዛቤ ነው። እውነት ነው። ሁለት ሰዎች ሲፋቀሩ ፍቅራቸው ከጎሳቸው፣ ከባህላቸው፣ ከሃይማኖታቸውም በላይ ሆኖ በፍቅር አጋምዶ ትዳር ሊመሰረቱ ይችላሉ። በዚህ ውስጥም የተዋጣ የፍቅር ኑሮ ታይቶ ያውቃል። እንደዛውም ያ የተጀመረው ፍቅር ቀዝቅዞ የጎጥ ፖለቲካ ከፍቅሩ በላይ ደምቆና ጮሆ ወጥቶ ባልና ሚስት የተራረዱበትን ከአብራካቸው የወጡ ልጆቻቸውን የገደሉበት ታሪክም እንዳለ መዘንጋት አይገባም። መልሱ ይሄ አይደለም። መልሱ የአስተሳሰብ ለውጥ ነው። መልሱ የአመለካከት ለውጥ ነው። ይኸውም በዓለም ላይ አንድ ዘር ብቻ ነው ያለው፣ እርሱም የሰው ዘር። ሰው የፖለቲካችን ማዕከል መሆን አለበት። የአስተሳሰብ ለውጡ ይሄ ነው መሆን ያለበት። የምናገለግለውና የፈጠረን አምላክ የፈጠረው አንድ የሰው ዘርን ነው። እርግጥ ነው አንዳንዶቻችን ጥቁር ወፎች፣ ሌሎቻችን ደግሞ ነጭ ወፎች፣ ሌሎቻችን ደግሞ በመካከል ያለን ወፎች ነን። ከዚህ በፊት ብዙ ጊዜ ብየዋለሁ። የፒያኖ ነጭና ጥቁር ቁልፎችን የፒያኖ ተጫዋቹ አዋህዶ በአግባቡ ሲነካከው ውብ የሆነ ሙዚቃ እንሰማለን። ለዚህ ውብ አፈጣጠራችን እውቅና ከሰጠንና ከተቀባበል ሌላ ሁሉ የሰመረ ይሆናል። ዘመናዊነት የሚለውን ቃል ልጠቀምበት አልፈልግም። ምክንያቱም ዘመናዊነት ስንል የእኛን ኋላ ቀር ነው እያልን ስለሚሆን በብዙ የአፍሪካ ሀገራት በአሁኑ ጊዜ በተለይ በተማረው ልሂቃንና ገንዘብ ባላቸው አካባቢ ከፍተኛ የሆነ የማንነት ቀውስ ይታያል። ሴቶቻችን ራሳቸውን ለመለወጥ የማያደርጉት ነገር የለም። ጥናቶች እንደሚያሳዩት ከ40% በላይ የሚሆኑት አፍሪካዊ ወይዛዝርት ራሳቸውን ለማቅላት ወይም ፈካ ያለ የቆዳ ቀለም ለማግኘት የማይቀቡት የቅባት አይነት የለም። በአይናቸው ቅንድብና ጥፍሮቻቸው ላይም የማይቀጣጥሉት ነገር የለም። የህንድ ወይም የሩቅ ምስራቅ የሰው ፀጉር ቀጣጥሎና ዞማ መስሎ መታየት የተለመደ ነው። የራስ አፍሪካዊ ውበትና ማንነትን የመለወጥ ትግሉ ከፍተኛ ነው። አምላክ የሰጠንን ያንን ጥቁር ኒግሮ ውበት ለመቀበል የራስ መተማመናችንን ስለጣልን በማስዋቢያ ቀለማት ውስጥ እንደበቃለን። በትምህርታችንም እንዲሁ ነን። የትምህርት አሰጣጣችን ሆነ አቀባበላችን በምዕራቡ ዓለም አስተሳሰብ ቀለም የተቀባባ ነው። ማንነታችንን ያስጣልና የጠፋ ትምህርት ነው የተጋት ነው።
የምዕራቡ ኮፒ ፔስት ሆነናል። አእምሯችን ተገዝቷል፣ ተጨቁኗል። ራሳችንን መልሰን ፈልገን አግኝተን ነፃ ልንወጣና ራሳችንን ልንገዛ ይገባናል። በኪስዋሂሊ አንድ አባባል አለ፣ ጁስንዴ ኡሽንዴ፣ ራስህን ግዛ የተገነባ ሞራል እንዲኖርህ የሚል። ራስን ፈልገህ ከራስህ ስትማር ከሌላው ባህልና እውቀት አትቀስምም ማለት አይደለም። በራሱ ብቻውን ያደገ ባህል ወይም እውቀት የለም። ሁሉም ይዋዋሳል። ነገር ግን ስትዋስ የራስህ የሆነውን ዲኤንኤ የሚያጠፋ መሆን የለበትም። ዘመናዊ ይሆን እየመሰን የልጆቻችንን መጫወቻ አሻንጉሊት እንኳን ሳይቀር የፈረንጅ ቀለም አድርገናቸዋል። የልብስ ቤት መሸጫ ሞዴላችንን ነጮች ናቸው። የማስታወቂያ ፖስተሮቻችን የሚሰሩት በፈረንጅ ቆነጃጅትና ጉብሎች ነው። የልጆቻችን ስም ሳሚና ቶሚ ወይም ሜሪና መርሲ ሆኗል። በእኛ ሀገር በኢትዮጵያማ ብሶበታል። እናቶቻችንን ማዘር፣ አባቶቻችንን ፋዘር፣ ወንድሞቻችንን ብራዘር፣ እህቶቻችንን ሲስተር፣ ህፃናቶቻችን ቤቢ እያልን መጥራት ስልጣኔ መስሎናል። ግን ራሳችን የሆነውን እትዬ፣ ጋሼ፣ እሙ፣ እቱ፣ ሚጡ የመሳሰሉ ውብ መጠሪያዎቻችን ጥለናል። ለራሳችን ስሞች እንኳን ክብር የለንም። የልጆቻችን ስሞች አስቸጋሪ በሆኑ አይሁዳውያን ስያሜ ካልሰየምን ኋላ የቀረን ወይም ክርስቲያን የሆን አይመስለንም። 80 ለልጆቻችን መንፈሳዊ ስሞች ብለን ራሳቸው አይሁዳውያኑን ብንጠይቃቸው ትርጉሙን የማያውቁት ስሞችን ለልጆቻችን እናሸክማለን። ከዛም አንዱን ትንሽ ልጅ ስም ማን ነው ስትሉት ኢዮርብዓም ይላቸዋል። እንደው አይሁዳዊስ በዚህ ስም ልጁን ይሰይም ይሆን? ከተሞቻችን የማስታወቂያ ፖሊሲ የሌላቸው እስኪመስል ድረስ በእንግሊዝኛ የንግድ ማስታወቂያ ተጥለቅልቀዋል። ጭራሽ ብሶበት በቻይንኛና በእንግሊዝኛ ብቻ የሚለጠፉ የንግድ ምልክቶች በገፍ ናቸው። እንግዲህ ይህች የአፍሪካ ዋና ከተማ የሆነች ከተማችን አፍሪካዊ ፊደሏን አስቀድማ ከዛ እንግሊዝኛውን ሆነ ቻይንኛውን ብታስከትል ከቅርብ ጊዜ ወዲህ አፍሪካውያን በውበቷ በጣም እየኮሩና እየተመሰጡ የመጡትን ያህል አፍሪካዊ የሆነው ፊደል ደምቆ በመታየቱ የበለጠ በተደመሙ ነበር። የኛ የኢትዮጵያውያን ችግር በአካል ቅኝ ተገዢ ሆነን ባናውቅም ከሰሜኑ ኢትዮጵያ ክፍል በቀር በስነ ልቦናችን ግን በቅኝ ከተገዙት የበለጠ ቅኝ ተገዥነትን ያዳበረ ስነ ልቦና ያለን ይመስለኛል። እየዘመን አይደለንም። ወደ ራሳችን ማንነት መመለስ አለብን ይላል ሉሙምባ። ከራሳችንም እየሸሸን ነው። ወደ ራሳችን ማንነት ስንመለስ ለራሳችን ክብር ይኖረናል። ለምን ይመስልሃል አውሮፓውያን ወደ ሌላ ሀገር በስራ ምክንያት ሲሄዱ ቁጥራቸው የቱን ያህል ትንሽ ቢሆንም በጣት የሚቆጠሩ ልጆች እንኳን ቢኖሩ የራሳቸውን ትምህርት ቤት ለልጆቻቸው የሚከፍቱት? የስዊድን ትምህርት ቤት፣ የዴኒሽ ትምህርት ቤት፣ የጀርመን ትምህርት ቤት ወይም የጣሊያን የባህል ማዕከል፣ የሩሲያ የባህል ማዕከል፣ የፈረንሳይ የባህል ማዕከል እያሉ የሚከፍቱት። ምክንያቱም ማንም የራሱን ባህል የጣለ ለተዋሰው ባህል ባሪያ ነውና። ከራሳችን መሸሻችንን በዘመናዊነት አንሸፍነው። ቀደም ብዬ እንዳልኩት ጎሳ የሚለውን ቃል በጥንቃቄ ልንጠቀምበት ነው የምወደው። የአንድ ጎሳን ባህል ማሳደግ፣ መጠበቅና መጠቀም ሊበረታታ የሚገባው ነገር ነው። ለቋንቋ እድገትና ጥበቃ ተገቢውን ቦታ መስጠት ይገባል። ችግሩ ከጎሳ ማንነት ጋር ሳይሆን ከጎሰኝነት ጋር ነው። የጎሳ ማንነትን መሰረት አድርገው ጎሰኝነትን ሲያንጸባርቁና የፖለቲካ ዋና ማጠንጠኛ አድርገው ሲጠቀሙበት ነው ችግሩ። ሌሎችን ሲያጠቁበት ነው ችግሩ። በማንነቱ የማይኮራ እኩዩ፣ ሉዎ፣ ታይታ፣ ግሪያማ፣ ማሳያ ቢኖር እንኳን ለእኔ ለራሱም አይሆን። የተሸማቀቀ ማንነት የገነባ ነውና። ነገር ግን እያልን ያለነው ሁላችንም በየራሳችን ውስጥ ያለውን ጥንካሬ ይዘን ወደ ጠረጴዛው እንምጣና ከእያንዳንዳችን የተገኘውን የማንነት ቅመም አዋህደን ለሁላችን የሚበቃና የሚስማማ ብሔራዊ ኬክ እንጋግር ነው። የእያንዳንዱ ቅመም ጣዕም ያልጠፋ ግን የተዋሃደ ግሩም የሆነ ኬክ ይወጣዋል።
ይህ ኬንያዊ ሙከራችን ለመላው አፍሪካ ጥሩ ሞዴል ሊሆን ይችላል። አፍሪካም አንድነት ውስጥ ያለ ልዩነትን በማክበር ሰላምን ታገኛለች። ይህ ግን አንዱ አንዱን በመቅበር ላይ የሚፈጠር አንድነት አይደለም። ሕያው የሆነ በግጭቶች መሃል ሁሌም ዋናውን ነገር የተባለውን ኬክ ያረሳ የግጭት አፈታትን ተጠቅሞ አንድነትን የሚያጠናክር እንጂ። ያደግኩት በናይሮቢ ከተማ ነው ይላል ሉሙምባ። ከጎረቤቶች ጋር አንዳችን የአንዳችን የባህል ምግብ በልተን፣ አንዳችን የአንዳችን ዘፈን ዘፍነን፣ አንዳችን የአንዳችንን ጭፈራ ጨፍረን ነው ያደግነው። በእኛ ውስጥ ኬንያነት ነበር የሚታየው። ሚዲያ ሰበር ዜና ብሎ የዜናውን ርዕስ ሲመርጥ ጥንቃቄ ማድረግ አለበት። አንድ ሌባ ሲያዝ የኩኩይ ሌባ ተያዘ ብሎ ዜና መስራት ልክ አይደለም። ሌባ የሆነ ሰው ነው የተያዘው፣ በቃ ይኸው ነው። ሁለት ሰዎች በግል ጉዳያቸው ሲጋጩ ኩኩዩ ሎን ፈለጠው ከሚል ስሜት ቀስቃሽ የሸቀጥ ሰበር ዜና ሚዲያዎች ሊታቀቡ ይገባል። ሁለት ግለሰቦች ናቸው የተጋጩት፣ በቃ ሁለት ሰዎች ይኸው ነው። ከዛ ባለፈ አታራግቡት። በአሁኑ ጊዜ ብዙዎቻችን ሆነኝ ብለንና ትኩረት ሰጥተን በአንድነት ውስጥ ያለ ልዩነት እየሰበክን እንገኛለን። ይህ በብሔረተኛነት ዙሪያ የሚያጠነጥነው የፖለቲካ እንቅስቃሴ እንደ ድንጋይ ዘመን የድንጋይ ቅርጽ በሙዚየም ውስጥ ለታሪክ ማስመሰከሪያነት ሊቀመጥ ይገባዋል። በዚያ ምትክ አዲስ የሆነና የሚያኗኑረን ፓንአፍሪካዊነትን እና አንድነትን በልዩነት ውስጥ የሚሰብክ የፖለቲካ መደላድል ልንፈጠር ይገባል። ደጋግሜ እንዳልኩት የችግራችን ዋና ጋግርት የሄድንበት የትምህርት መንገድ ነው። ትምህርታችን እንደገና ሊከለስ ወይም ሪኤጁኬትድ ማድረግ ያስፈልጋል። ልዩነታችንን ከሚያጎላ መጥፎ የትምህርት አሰጣጥ ልዩነታችን ወደሚያጠብ የትምህርት መንገድ ፊታችንን ማዞር አለብን። ልጆቻችንን እቤት ውስጥ ስለ ሌላው ብሔር ምን ሲባል እየሰሙ ነው የሚያድጉት? ወጣቶቻችንን በቤት ውስጥ ሆነ በትምህርት ቤት ምን እያስተማርናቸው ነው? ወጣቶቻችንን በመላ ሀገሪቱ በማንቀሳቀስ አንዱ የሌላውን ባህልና ታሪክ እንዲሁም ፍልስፍና የሚያውቅበትና የሚማርበት የትምህርት ዘውግ መዘርጋት አለብን። ይህ ዝም ብሎ ከሚደረግ የባህል ልውውጥ የዘለለና የጠለቀ በትምህርት ካሪኩለማችን ውስጥ በአግባብ ተቀርጾ ትምህርት የሚሰጥበት ሊሆን ይገባል። ሁላችን የአንድ ሰው ዘር የተለያየ ቋንቋና ባህል ያለን የአንድ ሀገር ዜጎች መሆናችን ላይ ትኩረት የሚያደርግ የትምህርት ካሪኩለም በመቅረጽ ከዚህ በፊት የተማርናቸውን ከፋፋይ ትምህርቶች የሚቀለብስ አንለርን የሚያደርግ መንገድ ልንከተል ይገባል። ይህ ይቻላል? አዎ ይቻላል። ይህ ማድረግ ቀላል ነው? በጭራሽ። የትምህርት ሚኒስትሩ ዶክተር ብርሃኑ ወጣቶች ለአንድ ዓመት ወደ ተለያዩ አካባቢዎች በመሄድ ማህበራዊ አገልግሎት የሚሰጡበትን ፕሮግራም የሚኒስትር ቢሮ በማዘጋጀት ላይ መሆኑን ነግሮናል። ይህንን ወደ ተግባር የሚለውጥ ፕላንም እየተዘጋጀ መሆኑንም በፓርላማ ቀርቦ አብስሮናል። ይህ በጣም እጅግ በጣም ሊበረታታና ሊደገፍ የሚገባው የተቀደሰ ሀሳብ ነው። ይህ ህዝብን ከህዝብ የሚያቀራርብና የተገነባውን የጥላቻ የብሔረተኞች ፖለቲካ ትርክት በተግባር የሚድን ነው። በዓመት አንድ ጊዜ የብሔር ብሔረሰቦች ቀን እያሉ ከመጫፈር የተሻለ ስር የሰደደ በእውቀት ላይ የተመሰረተ አንድነትን እንድንገነባ የሚረዳ ነው። ይህ ባህል ፊውዳላዊና ኋላ ቀር እያሉ የ60ዎቹ ትውልድ ምሁራን ያጣጡለት የነበረው የኃይለ ሥላሴ መንግስት ግሩም በሆነ መንገድ ለብዙ ዓመታት ተግብሮት እጅግ በጣም ጥሩ የሆነ ውጤት የተገኘበት ነበር። መቼስ የኛ ነገራችን ሁሉ የኋልዮሽ ጉዞ ሆነና ነው እንጂ በዛው ባህል ላይ የበለጠ ሰርተንበት ቢሆን ኖሮ አሁን ብሔረተኞቹ እንዲህ እንደ ኳስ ባላላጉን ነበር። በልዩነታችን ላይ ያተኮረ ጨዋታ እየተጫወቱ ደጋግሞ የሞት ጎል አስቆጥረውብናል። ይህ ይበቃል የሚል ለነባር ይሆን ለአዲስ መጤ ብሔረተኛ ፖለቲከኛ የማይንበረከክ አዲስ ትውልድ ሊፈጠር ይገባል። በተለይ በእኛው ሀገር ኢትዮጵያ 10 ዓመታት የቆየው ብሔረተኛ
ትንሽ ለመርገብ ሲሞክር ሌላ አዲስ ብሔረተኛ እና ፖለቲከኛ እንደ አዲስ አገንግኖ ይነሳል። እርሱ ደግሞ በሌላ የብሔር ፖለቲካ አዙሪትን ነጥብ እስኪያስቆጥርና ግዳይ ጥሎ እስኪፎክር ድረስ ሌላ የእልቂት አዙሪት ውስጥ እንገባለን። ከብሔረተኛ የተሻለ ብሔረተኛ ለመምረጥ መሞከር ከዝንጀሮ ቆንጆ ለመምረጥ እንደመሞከር ነው። የሁሉም ብሔረተኛ ፖለቲከኛ እናታቸው አንድ ነች፣ እሷም ጥላቻ። ሩዋንዳ ኪጋልን ብዙ ጊዜ ጎብኝቻለሁ ይላል ሉሙምባ። የዘር ማጥፋት ጄኖሳይድ ሙዚየማቸውን በጎበኘሁ ቁጥር የሚሰማኝ ስሜት በብሔር ልዩነት ላይ የተመሰረተ ፖለቲካ ምን ያህል ገዳይ እንደሆነ ነው። ውጤቱም ለዘር ማንዘር የሚተላለፍ የጥላቻ መፍለቂያ መጥፎ ምንጭ እንደሚሆን ነው። ከሩዋንዳውያን የምንማረው ሌላ ውብ ነገር ቢኖር ግን አንድ ትውልድ ወይም 25 ዓመት ባልሞላ ጊዜ ውስጥ ይህን ቁስልና በሽታ አክመው እንደገና በአንድነት መቆም እንደቻሉ ነው። ቢሾፕ ዴዝመንድ ቱቱ እንዳለው ያለ ይቅርታ ወደፊት ተስፋ የለም። በኪስዋሂሊ አንድ አባባል አለ። የጎረቤትህን ጸጉር በደረቁ በግድ ሲላጩት ካየህ አንተ ጸጉርህን በውሃ አርሰህ ብትጠብቃቸው ይሻላል፣ በግድ መላጨቱ ላይቀርልህ ይላል። የአፍሪካ ፖለቲከኞች በተለይ የፖለቲካ መስመራቸውን በጎሳና በብሔር ላይ የሚያደርጉ ይህ የታሪክ ማስጠንቀቂያ በጉልህ ሊነገራቸው ይገባል። በብሔር ፖለቲካ ላይ የተደረገ ቅስቀሳና በብሔር ፖለቲካ ላይ የተነደፈ ኢኮኖሚያዊ ሆነ ፖለቲካዊ አጀንዳ በተግባር ደጋግሞ እንደታየው መጨረሻው ሞት ነው። ይህ ነው ሎጂኩ እስካሁን የሚያሳየን። ይህን መንገድ የሚከተሉ ስግብግብ የብሔር ፖለቲከኞች ሊገነቡት የሚሞክሩት ሀገር መደምደሚያው የውሃ ላይ ኩበት ነው። ይህን አካሄዳቸውን በትብብር ልንቃወመው ይገባል። ይህ አካሄዳቸው መጨረሻው ምን እንደሆነ በግልጽና በጠራ ቋንቋ እንዲሁም በተደገፈ መረጃ ማጋለጥ ይገባል። የጀርመኑ ሉተራዊ ቄስ ማርቲን ኒሞር ስለ ናዚዎች ሲናገር ኮሙኒስቶችንና ሶሻሊስቶችን አፍነው ሲወስዱ ምንም አላልኩም፣ ምክንያቱም እኔ ኮሙኒስት ወይም ሶሻሊስት አልነበርኩምና። ለሰራተኛው መብት የሚሟገቱ የመብት አስከባሪዎችን ሁማን ራይትስ አድቮኬትስ አፍነው ሲወስዱ ምንም አላልኩም፣ ምክንያቱም እኔ የሰራተኛ ማህበር አባልም የመብት አስከባሪ ተሟጋችም አልነበርኩም። አይሁዳውያንን በዘራቸው አይሁዳዊ ስለሆነው ብቻ አፍነው ሲወስዷቸው ምንም አላልኩም፣ ምክንያቱም እኔ አይሁዳዊ አይደለሁም። እኔን መጥተው አፍነው በወሰዱ ጊዜ ማንም አልጮኸም፣ ምክንያቱም የሚጮህ ማንም አልተረፈምና። ከዚህ የቄስ ማርቲን ኒሞር ንግግር የምንማረው ነገር ቢኖር ፍትህ በማንም ላይ በየትኛውም ቦታ ሲዛነፍ ስናይ ልንናገር ይገባል የሚል ነው። አሊያ ነገ ለአንተም የሚጮህ አይገኝም። በጎሰኝነት ወይም በብሔረተኛነት ዙሪያ የሚደረግ የፖለቲካ ቅስቀሳ በጣም አደገኛ ነው። በትልቁ ብሔር ውስጥ እርስ በርሱ አጋጭቶ ካባላ በኋላ ወደ ጎጥ ይወርዳል። ካንሰር ነው፣ ቫይረስ ነው። እንዲስፋፋ ከፈቀድለት መዝምዞ አመንምኖ አዳክሞና በታትኖ ገዳይ ነው። ልንቃወመው ይገባል። አህጉራችንን አፍሪካን በቅኝ ግዛት የገዙት እንግሊዞች፣ ፈረንሳዮች፣ ጣሊያኖች፣ ደቾች፣ ፖርቹጋሎች፣ ጀርመኖች በ1884 እና 85 በተሰበሰቡ ጊዜ የአፍሪካን መቀራመት የማሰልጠን ሚሽን የሚል ስያሜ ነበር የሰጡት። አፍሪካውያንን ያልሰለጠኑ፣ ባህላቸው ኋላ ቀር፣ ቋንቋቸው ጅብሪሽ የሆኑ ጎሳዎች ብለው ነበር ሊያሰለጥኑን የመጡት። ይህ ነው እንግዲህ በቅኝ ገዢዎች ጎሳ ትራይብ የሚለው ቃል ያለው ትርጓሜና መረዳት። ለእኛ አፍሪካውያን ይህ ቃል አሁን የመዝገበ ቃላችን አንዱ አካል ሆኗል። መቼስ ምን ማድረግ አይቻልም። ቅኝ ገዢዎቻችንን በዚህ ቃል ተጠቅመው የተከሉብንና ያስተማሩን ከፋፍለ ግዛ የፖለቲካ መስመርም ለስግብግብ ጥቂት ብሔረተኛ ፖለቲከኛ ሊቃኖቻችን ጥሩ መዋቅር ዘርግቶላቸዋል። ግን እኛ አፍሪካውያን የምንፈልገው ነገር ሰላምንና ብልጽግናን ከግለሰብ እስከ ማህበረሰብ ድረስ የሚያመጣልን በብሔር ማንነት ሳይሆን በችሎታ የምንመዘንበትን
ደረጃውን የጠበቀ ትምህርትና ጤናን የምናገኝበትን በአጠቃላይ መልካምን ነገር የምናይበትን ፖለቲካ ነው። ይህን የሚያዋልድ የፖለቲካ ዝግጁነት ያስፈልገናል። በዚህ የመልካም አስተዳደር የፖለቲካ ማዋለድ ውስጥ ብሔረተኝነት ቦታ ሊኖረው አይገባም። ሁሉ ነገር በችሎታና በችሎታ ብቻ ነው መመዘን ያለበት። ለዚህ ደግሞ ሰው መሆናችን ብቻ በቂ ነው። ለከሰሩ ኮራፕትድ የብሔር ፖለቲከኞች ግን ይህ ተግዳሮታቸው ነው። እኛ ኬንያውያን ወይም ኢትዮጵያውያን በአፍሪካ ሆነ በተቀረውም ዓለም በጣም ተወዳዳሪና ጠንካራ ሰራተኞች ነን። ወደ ሀገር ስንመጣ ግን በየብሔር ጉድጓዳችን ውስጥ ተወሽቀን ለከሰሩ የብሔር ፖለቲከኞች ተላላኪ እንሆናለን። በጎጣችን በኩል ለሚገኝ ጥቅም ስንል ምን ያህል የተማርን ብንሆን፣ ምን ያህል ያነበብን ብንሆን፣ ምን ያህል ሃይማኖተኞች ብንሆን፣ ምን ያህል ቀዳሽ አስቀዳሽ ብንሆን፣ ምን ያህል ሶላት ሰጋጅ ጿሚ ጸላይ ብንሆን፣ ምን ያህል ሪቫይቫሊስት ብንሆን የብሔረተኝነት አጋንንቱ መልሶ ይሰፍርብናል። ይህን ክፉ መንፈስ ከግል ህይወታችን ማስወጣት አለብን። ይህን ክፉ አስተሳሰብ በነቃ ህሊና ኮንሽስሊ ንጸየፈው ይገባል። ይህን ክፉ መንፈስ ከፖለቲካ ህይወታችን ማስወጣት አለብን። ይህን በአንድ ራስ ሁለት ምላስ የሆነን ሲመቸው ሀገራዊ አጀንዳ አለኝ የሚል እስከ ጠቀመው ድረስ፣ ሌላ ጊዜ ደግሞ በብሔሩ ወይም በጎጡ የተነሳ የተሻለ ተጠቃሚ ሆኖ ኪሱን የሚያዳብር መስሎ ከታየው የብሔር ፖለቲካን አጀንዳው አድርጎ በማቀንቀን ብሔሩ ውስጥ ሄዶ የሚወሸቅን ባለ ክፉ መንፈስ ብሔረተኛ ከማህበረሰባችን ውስጥ ነቅለን ልንጥለው ይገባል። የቀኝ ገዢዎቹ ከፋፍለህ ግዛው ከእኛው አፍሪካውያን ብሔረተኞች ከፋፍለህ ግዛው የተለየ አይደለም። ምናልባት የባሰ ነው። እኛ አፍሪካውያን ታሪካችንን፣ ማንነታችንና ፖለቲካችንን ከቀኝ ገዢዎቹ ታግለን ነፃ እንዳወጣን አሁን ደግሞ ከእነዚህ ብሔረተኛ ከፋፋይ ፖለቲከኞች ታግለን ልናወጣው ይገባል። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።